ሰላም እንዴት ናችሁ? ይህ ፌስ ፋም ኪውዝ ዩቲዩብ ቻናል ነው። በመጽሐፍ ቅዱስ ውስጥ ያሉ ቁጥሮችን ምን ያህል ያስታውሳሉ? ዛሬ 25 ጥያቄዎች ተዘጋጅተዋል። ውጤታችሁን መመዝገብ እንዳትረሱ። ያገኛችሁትን ውጤት ደግሞ ኮሜንት ላይ አስቀምጡልን። ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ጀምሩ። ከተዘጋጃችሁ ወደ ጥያቄው እንሂድ። ጥያቄ ቁጥር 1 እግዚአብሔር ዓለምን በስንት ቀናት ፈጠረ? ሀ በ7 ለ በ6 ሐመርሃ በ12 መልሱ ለ በ6 ነው። የኖህ መርከብ ውስጥ የገቡት ሰዎች ስንት ናቸው? ሀ 8 ለ 4 ሐመርሃ 10 መልሱ ሀ 8 ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። እስራኤላውያን በምድረ በዳ ለስንት ዓመት ተጓዙ? ሀ ለ12 ለ ለ7 ሐመርሃ ለ40 መልሱ ሐመርሃ ለ40 ዓመት ነው። ዘጸአት ምዕራፍ 16 ቁጥር 35 የእስራኤልም ልጆች ወደሚኖሩባት ምድር እስኪመጡ ድረስ 40 ዓመት መና በሉ። ወደ ከነዓን ምድር ድንበር እስኪመጡ ድረስ መና በሉ። የኢየሱስ ክርስቶስ ሐዋርያት ስንት ነበሩ? ሀ 10 ለ 12 ሐመርሃ 70 መልሱ ለ12 ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 1 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣንን ሰጣቸው። ሙሴ ተራራ ላይ የተቀበላቸው ጽላቶች ስንት ናቸው? ሀ 2 ለ 1 ሐመርሃ 3 መልሱ ሀ 2 ነው። ዘጸአት ምዕራፍ 31 ቁጥር 18 እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2 የምስክር ጽላቶች ሰጠው። ጌታችን ኢየሱስ በምድረ በዳ ለስንት ቀን ጾመ? ሀ ለ3 ለ ለ7 ሐመርሃ ለ40 መልሱ ሐመርሃ ለ40 ቀናት ነው። ማቴዎስ ወንጌል ምዕራፍ 4 ከ1 እስከ 2 ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። አብርሃም ይስሐቅን የወለደው በስንት ዓመቱ ነው? ሀ በ75 ለ በ100 ሐመርሃ በ90 መልሱ ለ በ100 ዓመቱ ነው። ዘፍጥረት ምዕራፍ 21 ቁጥር 5 አብርሃምም ልጁ ይስሐቅ በተወለደለት ጊዜ የ100 ዓመት ዕድሜ ነበረ። ጌታችን ኢየሱስ በ5 እንጀራ ስንት ሰዎችን መገበ? ሀ 5000 ለ 3000 ሐመርሃ 1000 መልሱ ሀ 5000 ነው። ማቴዎስ ምዕራፍ 14 ቁጥር 21 ከሴቶችና ከልጆችም በቀር የበሉት 5000 ወንዶች ያህሉ ነበረ። ያዕቆብ ስንት ወንዶች ልጆች ነበሩት? ሀ 12 ለ 10 ሐመርሃ 7 መልሱ ሀ 12 ነው። ዘፍጥረት ምዕራፍ 35 ቁጥር 22 እስራኤልም በዚያች ሀገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱንም ቁባት ባላን ተገናኛት። እስራኤልም ሰማ፣
ያዕቆብም ልጆች 12 ናቸው። የኢየሱስ እናት ማርያም ጌታን የወለደችው በስንተኛው ወር ነው? ሀ በ7 ለ በ10 ሐመሩሃ በ9። መልሱ ሐመሩሃ በ9 ወር የሚለው ነው። ሉቃስ ምዕራፍ 2 ቁጥር 6 በዚያም ሳሉ የመውለጃ ወራት ደረሰ ይላል። ሰው በ9 ወር ነው የሚወልደው። አልዓዛር በመቃብር ውስጥ ለስንት ቀን ቆየ? ሀ 1 ለ 3 ሐመሩሃ 4። መልሱ ሐመሩሃ 4 የሚለው ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 39 ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ጴጥሮስ ጌታን ስንት ጊዜ ካደው? ሀ 1 ለ 3 ሐመሩሃ 7። መልሱ ለ3 የሚለው ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 75 ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ወደ ውጭም ወጥቶ መራራ ለቅሶ አለቀሰ። በራእይ መጽሐፍ ያሉት አብያተ ክርስቲያናት ስንት ናቸው? ሀ 7 ለ 3 ሐመሩሃ 12። መልሱ ሀ 7 ነው። ራእይ ምዕራፍ 1 ቁጥር 4 ዮሐንስ በእስያ ላሉት ለ7ቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከ7ቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችን ጌታችን ኢየሱስ ይቅርታን ስንት ጊዜ አዘዘ? ሀ 7 ለ 7 ጊዜ 7 ሐመሩሃ 100። መልሱ ለ 7 ጊዜ 7 ነው። ማቴዎስ ወንጌል ምዕራፍ 18 ቁጥር 22 ኢየሱስ እንዲህ አለው፣ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ዳዊት ጎልያድን ለመጣል የወሰደው ድንጋይ ስንት ነው? ሀ 1 ለ 12 ሐመሩሃ 5። መልሱ ሐመሩሃ 5 ነው። አንደኛ ሳሙኤል 17 ቁጥር 40 ዳዊትም አወለቀ፣ በትሩንም በእጁ ወሰደ፣ ከወንዝም 5 ድቡልቡል ድንጋዮችን መረጠ፣ በረኛ ኮረጆም በኪሱ ከተታቸው፣ ወንጭፍም በእጁ ነበረ፣ ወደ ፍልስጤማዊውም ቀረበ። ኢየሱስ በስንተኛው ቀን ከሙታን ተነሳ? ሀ 1 ለ 3 ሐመሩሃ 7። መልሱ ለ 3 ነው። አንደኛ ቆሮንቶስ 15 ቁጥር 4 ተቀበረም መጽሐፍም እንደሚል በ3ኛው ቀን ተነሳ። ዮሴፍ በስንት ብር ተሸጠ? ሀ 30 ለ 50 ሐመሩሃ 20። መልሱ ሐመሩሃ 20 የሚለው ነው። ዘፍጥረት ምዕራፍ 37 ቁጥር 28 የምድያም ነጋዴዎችም አለፉ፣ እነርሱም ዮሴፍን አንስተው ከጉድጓድ አወጡት፣ ለእስማኤላውያንም ዮሴፍን በ20 ብር ሸጡት፣ እነርሱም ዮሴፍን ወደ ግብፅ ወሰዱት። ይሁዳ ጌታን አሳልፎ የሰጠው በስንት ብር ነው? ሀ 20 ለ 30 ሐመሩሃ 100። መልሱ ለ 30 ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 15 ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ ሰጣችኋለሁ። እነርሱም 30 ብር መዘኑለት።
ኢየሱስ ከትንሣኤ በኋላ ለስንት ቀን ታያቸው? ሀ 40 ለ 7 ሐመርሃ 50 መልሱ ሀ 40 ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 3 ደግሞ 40 ቀን እየታያቸው ስለ እግዚአብሔርም መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። የጥፋት ውሃ ለስንት ቀን ዘነበ? ሀ 7 ለ 100 ሐመርሃ 40 መልሱ ሐመርሃ 40 ነው። ዘፍጥረት ምዕራፍ 7 ከቁጥር 11 እስከ 12 በኖህ ዕድሜ በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይም መስኮቶች ተከፈቱ፣ ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። የኢያሪኮ ቅጥር ለስንት ቀን ተዞረ? ሀ 3 ለ 1 ሐመርሃ 7 መልሱ ሐመርሃ 7 ነው። ኢያሱ ምዕራፍ 6 ከቁጥር 3 እስከ 4 ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁም 6 ቀን አድርጉ። 7ም ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። በ7ኛውም ቀን ከተማይቱን 7 ጊዜ ዙሩ፣ ካህናቱም ቀንደ መለከቱን ይንፉ። ንዕማን በዮርዳኖስ ስንት ጊዜ ተጠመቀ? ሀ 3 ለ 7 ሐመርሃ 1 መልሱ ለ7 ነው። ሁለተኛ ነገሥት ምዕራፍ 5 ቁጥር 14 ወረደም የእግዚአብሔርም ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋውም እንደገና እንደ ትንሽ ብላቴና ስጋ ሆኖ ተመለሰ፣ ንጹህም ሆነ። ሰለሞን መቅደሱን ለመስራት ስንት ዓመት ፈጀበት? ሀ 13 ለ 40 ሐመርሃ 7 መልሱ ሐመርሃ 7 ነው። አንደኛ ነገሥት ምዕራፍ 6 ቁጥር 38 በ11ኛውም ዓመት ቡል በሚባል በ8ኛው ወር ቤቱ እንደ ክፍሎቹና እንደ ሥርዓቱ ሁሉ ተጨረሰ። በ7ም ዓመት ውስጥ ሰራው። በሰማይ ዝምታ የሆነው በስንተኛው ማህተም ነው? ሀ 1 ለ 7 ሐመርሃ 5 መልሱ ለ7 ራዕይ ምዕራፍ 8 ቁጥር 1 7ኛውንም ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። ማቱሳላ ስንት ዓመት ኖረ? ሀ 999 ለ 969 ሐመርሃ 1000 መልሱ ለ 969 ነው። ዘፍጥረት ምዕራፍ 5 ቁጥር 27 ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ቆይታችሁ እንዴት ነበር? በመጽሐፍ ቅዱስ ቁጥሮች ዙሪያ አዳዲስ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው እስከምንገናኝ ሰላም።